ሰላም ሰላም እንዴት ናችሁ? ዛሬ የማሳያችሁ እናንተ ዩዘር ኔም እና ፓስወርድ ሌላ ሰው አሳልፋችሁ መስጠት ካልፈለጋችሁ የማድረግ ያለባችሁ አማራጭ ምንድነው? ኮምፒውተራችሁ እንዲጠቀሙ የፈቀዳችሁለትን ሰው ዩዘር ኔም እና ፓስወርድ ኮምፒውተራችሁ ላይ ገብታችሁ ክሬት ታደርጉና ከዛ ኮምፒውተራችሁን ትሰጡታላችሁ። ግን ከዚህ ያንን ሰውዬ ግን በእናንተ ዩዘር ኔም እና ፓስወርድ ሳይሆን መግባት የሚችለው የራሱን ዩዘር ኔም እና ፓስወርድ በመጠቀም አክሰስ አድርጎ የሚፈልገውን ነገር ተጠቅሞ ኮምፒውተራችሁን ይመልስላችኋል ማለት ነው። ስለዚህ ይሄ ጥቅሙ ምንድነው? ያ ሰውዬ የእናንተን ፋይል እና ሴንሲቲቭ ወይ ደግሞ ፕሮቴክትድ የሆነ ፋይል ሊኖራችሁ ይችላል። ስለዚህ ለማንም ሰው ማጋራት የማትችሉት ፋይል ሊኖራችሁ ይችላል። ስለዚህ ያንን ነገር አክሰስ ሳያደርግ የራሱን ስራ ብቻ ሰርቶ ኮምፒውተራችሁን ይመልስላችኋል ማለት ነው። ስለዚህ ዛሬ የማሳያችሁ እሱ ነው የሚሆነው ማለት ነው። ኦኬ መጀመሪያ ምን እናደርጋለን? እቺኛዋን የዊንዶው ምልክቷን ኪቦርዳችን ላይ እና አርን አንድ ላይ በመጫን አንድ ጊዜ እንጫናቸዋለን። ከዛ ኮምፒውተራችን ላይ በመሄድ እዚህ ጋር ራን ዊንዶው ይመጣና እዚህ ጋር ራን ዊንዶው ላይ ይመጣና እዚህ ጋር ምን ብለን እንጽፋለን? ኔት ፒኤል ዊዝ ብለን እንጽፋለን። ከዛ ኢንተር እንነካዋለን ወይ ደግሞ ኦኬ እንለውና ይሄኛውን ዊንዶው ፖፕ አፕ ሆኖ ወይ ደግሞ ብቅ ብሎ ይመጣል። ስለዚህ ይሄን ፖፕ አፕ ዊንዶው ልክ እንደመጣ እዚህ ጋር እንደምታዩት በዚህ ኮምፒውተር ላይ ወይ ደግሞ ዩዘርስ ኦፍ ፎር ዲስ ኮምፒውተር የኑ ኮምፒውተር የሚጠቀሙት ሊስት ኦፍ ዩዘርስ እዚህ አሉ። ሶ እኔ አዲስ ዩዘር ነው ክሬት ማድረግ የምፈልገው። ስለዚህ ምን አደርጋለሁ? እዚህ ጋር ሄድና አድቫንስድ ታብን እነካታለሁ። ሶ አድቫንስድ ታብ ላይ ከሄድኩ በኋላ እዚህ ጋር አድቫንስድ ዩዘር ማኔጅመንት ሴክሽን ላይ እዚህ ጋር አድቫንስድ የምትለዋ በተን አለች። እሷን እነካታለሁ። ከዛ እሷን ከነካኋት በኋላ እዚህ ጋር ሎካል ዩዘርስ ኤንድ ግሩፕስ ዊንዶው ይመጣልንና እዚህ ጋር እንደምታዩት ዩዘርስ የምትለዋን ፎልደር ምልክቷን እነካታለሁ። ከዛ ልክ እሷ እንደነካዋት ይሄንን በቀኝ በኩል ይመጣና እዚህ ጋር ባዶ ቦታ ላይ እናደርጋለን። እንግዲህ እዚህ ጋር ነው አዲስ ዩዘር ኔም ወይ ደግሞ አዲስ ዩዘር አካውንት ክሬት ማድረግ የምንችለው ማለት ነው። ከዛ ራይት ክሊክ እናደርገው ኒው ዩዘር የሚለውን ልክ ስንነካው ምን እናደርጋለን? እዚህ ጋር ዩዘር ኔሙን እናደርገዋለን ማለት ነው። እዚህ ጋር ለምሳሌ አሌክስ የሚባል ዩዘር ኔምን ክሬት አደረኩት። ስለዚህ እዚህ ጋር አለሙ ብዬ ጽፋለሁ። እዚህ ጋር ዲስክሪፕሽኑን እዚህ ጋር መጻፍ ትችላላችሁ። እዚህ ጋር ፓስወርድ ሴት ማድረግ ትችላላችሁ። እናንተ የምትሰጡት ፓስወርድ ይኖራል። ስለዚህ እናንተ ናችሁ ክሬት እያደረጋችሁለት ያላችሁ። በኋላ ደግሞ እኔ ኮምፒውተር ላይ መጥቶ ሲጠቀም ይሄኛውን ዩዘር ኔም እና ይሄኛውን ፓስወርድ ነው የሚጠቀመው ማለት ነው። እዚህ ጋር ዩዘር መስት ቼንጅ ፓስወርድ ኔክስት አት ዘ ኔክስት ሎጊን የሚለው እኛን አንቲክ እናረጋትና ፓስወርድ እንዳይቀይር እናደርገው። ክሬት እናደርገዋለን። ከዛ ክሎዝ እናደርገው ቼክ ለማድረግ እዚህ ጋር እንመጣና ኮምፒውተራችን ሪስታርት እናደርገዋለን። ስለዚህ ወይ ደግሞ ባጭሩ ዊንዶው ፕላስ ኤል እንጫንና ኪቦርዳችን ላይ እኛው ዊንዶው ሎጎ ፕላስ ኤል እንጫናለን። ልክ እንደዚህ ስዊች እናደርገዋለን። እዚህ ጋር ኢንተር በምንለው ሰዓት እዚህ ጋር እንደምታዩት አለሙ የሚባል ዩዘር ኔም ክሬት ተደርጓል። አለሙን እዚህ ጋር ኮምፒውተር በሚጠቀምበት ሰዓት የኔ ዩዘር ኔም ሳይሆን መጠቀም ያለበት የራሱ የሆነ ዩዘር ኔም እና ፓስወርድ ክሬት አድርጌለታለሁ። በዛ መሰረት መጠቀም ይችላል ማለት ነው። እዚህ ጋር ፓስወርዱን ያስገባና መግባት ይችላል ማለት። ስለዚህ እንደዚህ አድርጎ የራሱ ዊንዶው ይመጣለታል። ከዛ የሚፈልገውን ስራ ሰርቶ ጨራርሶ ይሄዳል ነው። ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረግ